ዲሞክራሲያዊ መብቶች ጉዳዮች ላይ በእኩልነት ላይ በማህበራዊ ሰላምና መረጋጋት ላይ ጽፋለሁ የምጽፈው ደግሞ ለህዝብ አቀርባለሁ በተቻለ መጠን ደግሞ ጫናን በማድረግ ለውጦች እንዲመጡ ሞክራለሁ ስለዚህ አክቲቪስት ኦርጋናይዘር አካዳሚክ የትኛውም ሊሆን ይችላልና ሁሉም ይስማማል የጠያቂው የተመቸው ስም ይመቸኛል እኔ ጥሩ እንግዲህ እነሱን እስቲ ዛሬ እናያቸዋለን የትኛው እንደሚያመዝን አሁን ምን ያደረክ ነው ምንድነው ሰራው በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ የግራጁዌት ስተዲ እየተከታተልኩ ነው ያለሁት እንግዲህ ያም ኦልሞስት ወደ ፓርት ታይም የተቀነሰበት ሁኔታና በአብዛኛው ደግሞ ጽሁፎችን በመጻፍ በኢትዮጵያ ጉዳይ ላይ በአፍሪካ ቀንድ ጉዳዮች ላይ በመናገር አልፎ አልፎም ደግሞ ለአክቲቪስቶች ትሬኒንግ በመስጠት ለኛም ሀገር ሆኖ ለሌሎች ሀገሮች በተለይ ደግሞ በሰላማዊ ትግል ላይ ድርጅታዊ አወቃቀር ላይ ሞስትሊ ደግሞ ስትራቴጂ እንዴት እንደሚነደፍና በዛ ስትራቴጂ እንዴት ስራ መሰራት እንዳለበት እሰራለሁ ይሄን ማድረገው እንግዲህ ስራ በፕላንና በስትራቴጂ ከተሰራ ውጤቱ ያማረ ሊሆን ይችላል የሚል እምነት ስላለኝ ነውና በብዛት ይሄን ነው የምሰራው እና ኮሎምቢያ ትምህርትን የምትከታተለው የት ሆነ ኒውዮርክ ሆነ ወይስ ሚኒሶታ ሆነ ነው የምትከታተለው ብዙ ጊዜ ሚኒሶታ ስለመመላለስ ሌላው ይቅርና የሚኒሶታ ሰው ራሱ ሚኒሶታ ምኖር ነው የሚመስለው ሚኒሶታ ለአንድ አመት ያህል ቆይቼ ነበር ግን አሁን ኒውዮርክ ነው የምኖረው ለሁለተኛ አመቴ ነው እዛው ትምህርት ቤት እዛው ካምፓስ አካባቢ ነው የምኖረውና እዛው ኖሬ ነው የምቀጥለው መከታተል ትምህርቱን አግብተሃል አግብቻለሁ አርፋሴ ገመዳ ለማታውቋት ፌስቡክ ላይ ላላችሁ ታውቃላችሁ ከተጋባን ወደ 3 አመት ሆኗል ለረጅም ጊዜ እንተዋወቃለን እሷም እንደኔው በተለይ በኦሮሞ መብት ላይ ለረጅም ጊዜ ከልጅነቷ ጀምራ የምትታገል ብዙ እውቅና ያላት ብዙም ለማህበረሰቡ ብዙ ሚና ያተረፈች ልጅ ናት ከኮሎምቢያ ዩኒቨርሲቲ በፊት የት ነበር ከኮሎምቢያ በፊት ስታንፎርድ ዩኒቨርሲቲ ነበርኩ ካሊፎርኒያ ለ4 አመት በማከል ላይ ኦክስፎርድ ዩኒቨርሲቲ ሄጄ ነበር ለሴሚስተር ያህል እዛ ስታንፎርድ ማድረገውን ጥናት የበለጠ ለማጠናከር እዛ ነበርኩ ለተወሰነ ጊዜ ምንድነው ያጠናው ስታንፎርድ ዩኒቨርሲቲ ፖለቲካል ሳይንስ ነው ያጠናሁት በፖለቲካል ሳይንስ ውስጥ ሞር ስፔሻላይዝ ያደረኩት ኮምፓራቲቭ ፖለቲክስ ይባላል በፌደራሊዝም እና የፖለቲካል ፓርቲ ሲስተም በፌደራል ስርዓት ውስጥ የፖለቲካል ፓርቲ ሲስተም ምን አይነት አወቃቀር አለው ችግሮቹና ጥንካሬዎቹ ምንድናቸው የሚለው ላይ ነው የሰራሁት ወደ ዩኒቨርሲቲዎች ከመምጣት በፊት ሃይ ስኩል ላይ ተማርከው ወይ እንግዲህ ወረዳ አርገህ ነገርን ታሪክ ከኤሌመንተሪ ሃይ ስኩል እንደ ፕሪፓራቶሪ አይነት ነገር ለ2 አመት ሲንጋፖር ነበር የነበርኩት ሲንጋፖር ስኮላርሺፕ አግኝቼ እዛ ለ2 አመት ተምሬያለሁ ከዛ በፊት በአሰላ 9ኛ ክፍል በአዳማ ደግሞ 10ኛ ክፍልን ጨርሼ 11ኛ እንደገባሁ ነው ስኮላርሺፕ አግኝቼ ወደ ሲንጋፖር ሄድኩት ስለዚህ የአርሲ አካባቢ ልጅ ነህ እዛ ነው የተወለድከው ተወልጄ ያደግኩት በአርሲ ክፍለ ሀገር ውስጥ ጎሎልቻ የሚባል ወረዳ ነው ይሄ ጎሎልቻ የሚባል ወረዳ በአርሲና በሐረርጌ ድንበር ላይ ነው የሚገኘው የኛ ደግሞ ከጎሎልቻ ውስጥም ሐረርጌ በጣም ድንበሩ ላይ ምናልባት በ20 ኪሎ ሜትር ርቀት ላይ ያለ ስለሆነ ባህሉም ማህበረሰቡም የሐረርጌ ማህበረሰብ ነው በጂኦግራፊ ብቻ ነው እንጂ አርሲ ውስጥ ያለ ነው በፖለቲካው አከላለል እንጂ በባህሉ በሐረርጌ ውስጥ ነውና በብዛት ባህላችን ሞር ከምስራቁ ከሐረርጌው ጋር የሚያያዝ ነው እና ብዙ ጊዜ እንግዲህ በዚህ በኦሮሚያ የኦሮሞ ትግል እንቅስቃሴ ውስጥ ተሳታፊ መሆንህን የሚናገሩ ሰዎች አሉ አንተም ብዙ መድረኮች ላይ ትናገራለህ ስለ ኦሮሞ መብት መቼ ነው የጀመርከው እንደዛ አይነት የፖለቲካ እንቅስቃሴ ከመወለዴ በፊት አስረዳን እንዴት እንደሆነ እንግዲህ እኔ ያደኩበት አካባቢ ለረጅም ጊዜ የመብት ትግል ሲካሄድበት የነበረበት አካባቢ ነው መጀመሪያውም ራሱ የምኒልክ ጦር ወደዛ ሲመጣ ከፍተኛ ትግል የተካሄደበት አካባቢ ከመሆኑ የተነሳ ህዝቡ መቼም ተረጋግቶና እጁን ሰጥቶ አልተቀመጠም በተለይ የመሬት ስርዓቱ እየተዘረጋና መሬታቸውን እያጡ ወደ ጭሰኛ እየተለወጡ በሄዱ ቁጥር ሰው መሸፈት መታገል ያደርግ ነበርና በኔ አያቶች ዘመን እንቅስቃሴዎች ነበሩ እነዛ እንቅስቃሴዎች በአርሲና በባሌ በስፋት እንደምታውቀው የአርሲ ባሌ ሐረርጌ ላይ የተካሄደው ወደ ነዋቆ ጎቱ እንቅስቃሴ የተካሄደ ውስጥ የኔ አያቶች የነሱ ጓደኞች ተሳታፊ ነበሩ ከዛ በኋላ በኔ አባቶች እድሜ ደግሞ ያ እንቅስቃሴ ከፍ በማድረግ የኦነግ መስራታ ውስጥ ኦነግ እዛ አካባቢ የተመሰረተው ኦነግ ከትውልዱ አንስቶ ያደገው በእኛ አካባቢ ነበረ
የፖለቲካው እንቅስቃሴ እዛ መኖሩ ማህበረሰቡ ሁሌም ፖለቲካሊ ኮንሺየስ እንዲሆን አድርጎት ነበረ። ከዛም ያለፈ ደግሞ የመንግስት ብትርም የቀድሞ መንግስትም የሆኑ መንግስት ብትር ያረፈበት አካባቢ ነውና እኔ ገና ህፃን ሆኜ ነው ደርግ የወደቀው። ደርግ ሲወድቅ ከዛ በፊትም ያው ነገ በስፋት የሚንቀሳቀስበት አካባቢ ነው። ደርግ ሲወድቅ ደግሞ በግልጽ ሲመንቀሳቀስ የነበረበት ወቅት ነው። ከዛ በኋላ የወያኔ ወደዛ አካባቢ መምጣት ገና ሮጬ ሳልጠግብ ወተት ጠጥቼ ሳልጠግብ የከፍተኛ ጦርነት ውስጥ የገባንበት ሁኔታ ነበርና ያ የጨቋኝ ስርዓትን ክፋት በጣም ያሳየኝ የኦሮሞን ማንነትና የኦሮሞ ማህበረሰብ ትግል ከልጅነቴ እየሰማው እንዳርግ አባቶቼ ከአያቶቼ ከኔ ታላላቅ የሆኑ ልጆች በትግል ውስጥ የሚሳተፉ ስለነበሩ ብዙ ጊዜ ስሰማ የነበረው ስለ ፍቅር ሳይሆን ስለ ትግል ነበርና በዛው እንግዲህ ከዛ ጀምሬ ትምህርት ቤት ውስጥ በነበርኩበት ወቅት በተማሪዎች አመራርና ተማሪዎችን በማደራጀት ሰልፎችን በማዘጋጀት ጽሁፎችን በመጻፍ የቋንቋ መብት ላይ የተለያየ መብቶች ላይ ስታገል ነበር እና ስሳተፍ ነበር። ያው ነው እንግዲህ አሁን በደረስኩበት ደረጃ ውስጥ የሚያደርገኝ። ተሳትፎ እንዲሁ በቅስቀሳ በፖለቲካ ስራዎች ብቻ ነው ወይስ ለምሳሌ ቅድም ትጥቅ ትግል የነበረ አይነት ነገር የሰማው መሰለኝ ከንግግር ማለት? እኛ አካባቢ እንግዲህ የትግል አለ። በትጥቅ ትግል ውስጥ ሁሉም ሰው የሚሳተፍበት እድሎችም አሉ። ይሄም ማለት ምንድነው ህፃኑም ቢሆን ሽማግሌውም ቢሆን ውሃ በማቀበል ሊሆን ይችላል፣ ወሬ በማቀበል ሊሆን ይችላል፣ የታመሙትን በማከም ሊሆን ይችላል እና የዛ ትጥቅ ትግል እዛ አካባቢ መኖር በትግል ውስጥ በተወሰነ ደረጃ የመሳተፍ እድል ነበርን ኢንዳይሬክትሊ። አንተም ነበር? እኔ ግን ህፃን ነበርኩ። ካደኩ በኋላ ደግሞ ወደ ሲንጋፖር ነበር። ካደኩ በኋላ የትጥቅ ትግሉን በዛ አካባቢ ላይ እየተዳፈነ የሄደበት ሁኔታ ነበርና በትጥቅ ትግል ውስጥ ተዋግቼ አላውቅም። ሆኖም ግን ትግል ሜዳ ነበረ የሚል ነገር ስለሰማው ነው። ከዚህ አካባቢ ያ ትግል ሜዳ ውስጥ ነበርኩኝ። በትግል ሜዳ ውስጥ መቼ ነው የነበርከው? ከልጅነቴ ጀምሮ ለምሳሌ እድሜ 12 13 በነበረበት ወቅት ከኦነግ ታጋዮች ጋር አክቹአሊ መጽሐፍ ማንበብ ከነሱ ነው የተማርኩት። ቁቤን እነሱ ናቸው ያስተማሩ። ምክንያቱም ጦርነት ስለነበረ በወቅቱ መረጋጋት አልነበረም። ስለዚህ ልጆቹን ሰብስበው ያስተምሯቸው ነበርና ትግል ሜዳ ውስጥ ነበርኩ ስል ያ እሱን ለማለት ቤዚካሊ በሜዳ ውስጥ የነበረን በዛ አካባቢ ያደግን ልጆች በልጅነታችን ሜዳ ውስጥ ነው በቃ የገባ ነውና ያ ሁኔታ ነበረ። ሜዳ ውስጥ ነበረ የሚል ነገር አልፎ አልፎ መሰማ ስለነበረ ምናልባት ያን በዚህ አጋጣሚ ለማድረግ ነው ይሄን ማለት ነው። ማለት ሜዳ ነው ወታደር አልነበርኩም ግን እንደሱ እየተወራስ በለው። እንግዲህ ዛ ስለ ዋቆ ጉቱ አንስተ ነበረ ቅድም እና የኦነግም ታሪክ አፈጣጠሩ ዛ አካባቢ ነው ብለህ ነበረ። ዋቆ ጉቱ ቀደም ሲል በንጉሰ ነገስቱ ጊዜም ጀምሮ የነበሩ ናቸው አይደል? ማለት ባሌ ውስጥ ነበር እሱ። ይሄ የዋቆ ጉቱ እንቅስቃሴ የባሌ እንቅስቃሴ ብቻ አይደለም። ምንም እንኳን ዋናው ዛ ቢሆንና ትግሉ በዛ ቢጀምርም ይሄ የአርሲ ባሌና ሀረርጌ ኮሪዶሩ ላይ ለረጅም ጊዜ እምቢተኝነት ነበረ። ከሁሉም አካባቢ የተገቡ ከአርሲ ሃይላንድም የተገፉት ከዚህ ከከፍተኛው አርሲ አካባቢ የሚገፉትም የከፋቸውም ሰዎች ወደ ቆላው ሀረርጌ ወይ ወደ ቆላው አርሲ ቆላው ባሌ የሚሄዱበት ወቅት ነበረ። ከሀረርጌም ከደጋማው አካባቢ የሚገፉ ወደዛ ሄደው መጀመሪያ እንደ ሽፍተኝነት ገብተው የሚታገሉበት ሁኔታ ነበር። ከዛ ግን የነዋቆ ጉቱና ሁሴን ቡኔ ደራራ አመራር መምጣት ሲጀምር ሞር ገበሬውን በማደራጀት የተደራጀ የትጥቅ ትግል የጀመሩበት ሁኔታ ነበረ። እነሱ ሲጀምሩ እንግዲህ ከአርሲ አካባቢ ከሀረርጌ አካባቢ ብዙ አዛውንቶች የገቡበት ሁኔታ ነው። ከዛው ለምሳሌ የጃራ ባገዳ በቅርብ ያረፈው የሀረርጌ ሰው ነው፣ የምስራቅ ሀረርጌ ሰው ነው። እሱ በህዝቡ ላይ የሚደርሰውን ጭቆና ሲያይ ይሄ ነገር በተደራጀ መልኩ መታገል አለብን እንደ ሽፍታ ብቻ አይደለም ብሎ የተደራጁ ኃይሎችን ሲፈልግ ነው ወደ ባሌ ሄዶ ከነዋቆ ጋር የተቀላቀለውና የባሌ እንቅስቃሴ ውስጥ ከቦረና የመጡ ልጆች ነበሩ፣ ከጉጂ አካባቢ የመጡ ልጆች ነበሩ፣ ከአርሲ ከባሌና የባሌ እንቅስቃሴ ቢሆንም የኦሮሞ ብሔረተኛ እንቅስቃሴ በተለይ ደግሞ የትጥቅ ትግሉ እዛ ጊዜ ነው የተጀመረው። ያው ትጥቅ ትግል ነው እንግዲህ አሁን ነጃራን ብትወስዳቸው እዛ ውስጥ ታገሉ። ሞር ትሬኒንግ ያስፈልጋል። ወታደሩ ስልጠና ያስፈልገዋል። የሰለጠነና የተደራጀ ትግል ያስፈልጋል። ዝም ብሎ ህዝባዊ አመጽ በቂ አይደለም በማለት
ወደ ሶማሊያ ከዛ ወደ ኤደን በመሄድ ሰዎችን አሰልጥነው ተመልሰው ነው እንግዲህ ትግሉም በሰባዎቹ መጀመሪያ አካባቢ ላይ የጀመሩት እና ይሄ ከመጀመሪያው ከሽፍተኝነቱ ከእምቢተኝነቱ ጀምሮ እስከ የተጋጋለው ትግል ውስጥ በዛ አካባቢ ላይ ብዙ ስራ የተሰራበት ከፍተኛ መስዋዕትነት የተከፈለበት ለምሳሌ ከኔ አያት ከነበሩት በኔ አያት እድሜ ውስጥ ከነበሩ አዛውንቶች ውስጥ በአብዛኛው በጦርነት ያለቁበት በትግል ብቻ ሳይሆን ወንድም ጓደኞቻቸው ሲታገሉ መንግስት ደርግም ኃይለ ሥላሴም ሲረሽናቸው የነበረበት ሁኔታ ነውና ከፍተኛ የአዛውንት እጥረት ነበር እኔ ሳድግና እንደዛ አይነት ሁኔታ ነበር ያለው። ጥሩ ወደ ኦነግና የኦሮሞ ጥያቄ የኦነግ አፈጣጠር ወይም እንደዚህ የኦሮሞ የትግል እንቅስቃሴ ወደ ኋላ ላይ እንመጣለን። ያንተም ታሪክ ስለሆነ ይሄ ፕሮግራም እሱን እንዳንዘነጋ ወደ ሲንጋፖር ለከፍተኛ ትምህርት ነው የሄድኩት ብለህ ነበረ። ምን አይነት ስኮላርሺፕ ነበረ? በምን በኩል ነው መንግስት ነው ያዘጋጀው? በምንድን ነው ያገኘው ስኮላርሺፕ? እንደምታውቀው እንግዲህ የስኮላርሺፕ በጣም አጭር ነበር በዛ ወቅት። እንግዲህ ወደ 2001 2002 2003 አካባቢ ነው ወደ ሲንጋፖር ሄድኩት እንደ አውሮፓውያን አቆጣጠር። አዳማ እየተማርኩ ያለው 10ኛ ክፍል ጨርሰን ዳና ነጥብ ነበረኝ። አንድ ወረቀት ትምህርት ቤት ይመጣል አንድ ጎበዝ ቶፕ የሆነውን ተማሪያችሁን ላኩ የሚል ነበር። በትምህርትም እንዲሁም በማህበራዊ ተሳትፎ ውስጥም ያው እኔን ኖሚኔት አደረገኝ ትምህርት ቤቱ። ያን ስኮላርሺፕ ሲሰጥ የነበረው ዩናይትድ ወርልድ ኮሌጅ የሚባል አለ በአለም ላይ። አላማቸው ምንድነው? ከየሀገሩ ላይ ተማሪዎችን በማሰባሰብ ጥሩ የትምህርት እድል መስጠትም እንዲሁም ደግሞ የካልቸራል አንደርስታንዲንግ የዓለም የማህበረሰቦችን የጋራ መግባባት የመፍጠር ፍላጎት አላቸውና እንግዲህ በየሀገሩ ደግሞ ኮሚቴ ያላቸው ኢትዮጵያ ውስጥም ኮሚቴ ያላቸው ያ ኮሚቴ በአመት ከ5 ከ6 7 ልጆች እየመረጠ በተለያየ ሀገር ይልካል። አይ ቲንክ በአሁኑ ወቅት ይሄ ኮሌጅ ስርዓት ወደ 13 ኮሌጆች በ13 ሀገራት ውስጥ አለው። ሲንጋፖር አለው፣ ለንደን ኢንግላንድ ውስጥ አለው፣ እዚህ ዩኤስኤ ራሱ አለው፣ የተለያዩ ቦታዎች ውስጥ አለው እና እኔ በዛ ተወዳደርኩ። እድለኛ ነበርኩ። ወደ ሲንጋፖር ሄጄ ለ2 አመት እዛ ተከታተልኩ። ከዛ በኋላ ስለ ሲንጋፖር ቆይታ ትንሽ ነገር ምንድነው? ትምህርት ቤት ላይ ነበርከው። በርግጥ ምንድን ነበር ሲንጋፖር የደረስኩበት አደራረስ ራሱ የሚገርም ነው። እኔ ሲንጋፖር ሲባል ከዛ በፊት አውሮፓ ውስጥ ያለች ከተማ ነበር የምትመስለኝ። ልጅ ሆኜ ጋዜጣ በጣም የሚጠቀለል ጋዜጣ ታውቃለህ? በጣም በጋዜጣ ነው የሚጠቀለለው እና እጣን ለእናቴ ስገዛላት በአንድ በእንግሊዝኛ ጋዜጣ ነበር የሚጠቀለለው። በዛ ጋዜጣ ውስጥ አነበው ነበር። ቶሎ ሙዳይ ውስጥ ከገባ በኋላ ከዛ አውጥቼ አነበው ነበር እና ስትሬት ታይምስ ይላል ጋዜጣው እና በእንግሊዝኛ ነው የሚጻፈው። ሲንጋፖር ነው የሚለው። እንግዲህ ኤዥያ ሲባል ቻይና ነው ተዝም ይለ ቋንቋው። እንግሊዝኛ ሲባል ወይ አሜሪካ ወይ አውሮፓ ነው። አሜሪካ አልመሰለኝም። አውሮፓ ውስጥ ያለ ልክ እንደ ለንደን እንደ ፓሪስ እንዲህ አይነት ነገር መስሎኝ ምርጫው ሲመጣ መምረጥ ካለኝ ብዙ እድል ነበረኝ። ኖርዌይ መምረጥ እችል ነበር እና ሲንጋፖር እንደምርጫ በጣም ደስ አለኝ እና በኤምሬ ውስጥ ያለ ከተማ ብሄድ ብዬ የምፈልገው አይነት ከተማ ስለነበረ ሲንጋፖርን መረጥኩ። ካገኘሁ በኋላ አንድ ዶክተር አባይ ነው የሚባል ሰው አለ ስኮላርሺፕ የሚሰጠው ነውና ማታ አሸንፈሃልና ወደ ሲንጋፖር ነው የምትሄደው ሲለኝ የት ነው ሲንጋፖር ብዬ ጠየቅኩት እና 4 ቀን ፈጀብኝ ለማግኘት አውሮፓ ውስጥ ፈልግ ስለነበረ መጨረሻ ላይ ኤዥያ ውስጥ ሳያት በጣም ትንሽ ሀገር ነች። እዛ ሲሄድ ብዙ የካልቸራል ልዩነት ነበር፣ የምግብ ሁኔታም ልዩነት ነበረው። ደግነቱ ግን ትምህርት ቤቱ ኢንተርናሽናል ስኩል ስለነበረ የኢንተርናሽናል ምግቦች አሉ። ለ2 አመት ነው እዛ የቆየሁት። ከሀገራችን አንድ ልጅ ነበር በዛ ወቅት ከነሱ ጋር እሱም ብዙ የረዳይ ነገሮች አሉ። ለ2 አመት እዛ ቆየው። ሲንጋፖር መሄድ ብዙ ለውጥ ነበር ያመጣልኝ። አንደኛ ከብዙ ሀገሮች የመጡ ልጆች በኔ እድሜ ላይ ያሉ ልጆች ስለ ሀገራችን ስለተለያየ ባህሎች እንዳይ እኛ ሀገር ውስጥ ብርቅዬ የሚመስሉ ነገር ሌላውን ቦታ ስላሉ ወይ ብርቅዬ አይደለም ብለህ መተውበት እኛ ሀገር ውስጥ በጣም ክፉ የምትላቸው ነገሮች ሌላውን ቦታ ስታዩ ለካ ይሄ ነገር እኛ ላይ ብቻ የመጣ ቁጣ ሳይሆን ሌላውም ያለው እንደሆነ ያ ትምህርት ቤት የሰጠኝ ሌላው እድል ደግሞ በተለያዩ ሀገራት እንዲሄድ በአውሮፓ፣ በካናዳ፣ በኤዥያ ውስጥ በብዙ ሀገሮች መሄድን በጣም ያበረታቱ ነበር እና በእነዚህ ሀገሮች ውስጥ በታይላንድ ሄጄ ቮለንቲር በማድረግ ላኦስ የሚባል እስካሁን ኮሙኒዝም የሆነበትና የባንዲራ ሲወርድ መዝሙር ሲደረግ ህዝቡ አሁንም ቆሞ ድሮ በደርግ ጊዜ ሲደረግ ነበር እንደሚባለው አይነት ነገር የሚደረግበት አይነት ሀገር ቪየትናም፣ እነዚህን ሁሉ ሀገሮች ሄጄ ለማየት እድል ነበረኝ።
ብዙ ነው የለወጠኝ። በተለይ በሁለተኛ አመት ደግሞ በጦርነት በተጠቁ በግጭት ውስጥ በተጠቁ ወጣቶችን በማሰባሰብ ለነሱ ሰላምና መረጋጋት በመሐከላቸው እንዴት መፍጠር ይችላሉ፣ ወጣቱ ህዝቡን እንዴት ሊያረጋጋ ይችላል፣ የሰላም ኤጀንት እንዴት ሊሆን ይችላል የሚለው ላይ እንደ ፋሲሊቴተር ትሬኒንግ ወስጄ ከዛ በኋላ በተለያየ ሀገር ሄጄ እንደዛ አይነት ኮንፈረንሶችን አዘጋጅ ነበር እና ብዙ ሰፋ እንዳደረግ ራሴን የረዳኝ እድል ነበር። አጋጣሚ ሆኖ እንግዲህ ኤርካውን ሲንጋፖር ነው። ሲንጋፖርንም ነገር ትንሽ እንድትነግረን የሚያስፈልገው በኢትዮጵያ ፖለቲካ በተለይ ኤርትራ የተገነጠለች ጊዜ ኤርትራን የአፍሪካ ሲንጋፖር እናደርጋታለን ብለዋል እየተባሉ ወይም እንትን ነበረ ትንሽ ንግግር ነበርና ምን አይነት ሀገር ናት እንደ ሞዴል የተመረጠ በኢኮኖሚ እንደዚህ ለምንድነው ያ ሰምተዋል ያመባሉን ሰምተዋል ምን ስለሆነች ነው እንደው መሳካቱና ቆይተን ሲንጋፖር ምን አይነት ሀገር ናት ሰምቻለሁ። እንግዲህ ሲንጋፖር በጣም ትንሽ ሀገር ነች። በጣም እንደው የዋሽንግተን ዲሲን ከተማ ብትሆን ነው በአጠቃላይ እንደ ሀገሯ ራሷ ከተማ ብቻ ነች። በጣም ያደገች ሀገር ነች። ቴክኖሎጂው በጣም የመጠቀ ነው። ፍጹም ሰላም ነው። ፖሊስ መንገድ ላይ አታይም። ወንጀል በጣም ዝቅተኛ ነው። የኢኮኖሚ ደረጃቸው ከፍ ያለ ነው። እንግዲህ እዛ በነበርኩበት ወቅት ከዛ ሀገር ካሉ ፖለቲከኞች ጋርና ከተለያዩ ሰዎች ጋር የመገናኘት እድል ነበረኝና ታሪካቸውን ደግሞ ማጥናትም ነበረብኝ። እነሱ ታሪክ የሚገርም ነው። እንደምታውቀው እነሱ መሬቱ የማሌዥያ መሬት ነበረ። የማሌይ መሬት ነው። ወደዛ ሲመጡ ኮሎኒያሊስቶቹ እንግሊዞቹ እንዲሁም ደሾቹ የቻይናን ሰራተኞች ወደዛ ያመጡበትና ሲንጋፖር ሲባል ፖርት ነው በነገራችን ላይ ወደብ ማለት ነው። ሲንጋፖር ወደብ ነው እንዳለ ለወደብ የተሰራ ልክ አሰብ እንደምትለው ወደብ ማለት ነው ሲንጋፖር ለረጅም ጊዜ እዛ ወደብና የተለያየ ቦታ እንዲሰሩ የቻይናን ሰዎች ያመጡበት ሁኔታ ነበረ። ማሌዥያ ነጻነቷን ስታገኝ እንግዲህ እነኚህ የቻይና ዜጎች ሀገራቸው ሆኗል እዛ አብረው ነጻነታቸውን አገኙ። ሆኖም ግን በምን አይነት ግንኙነት በአብዛኛው እነሱ ቻይኒዝ ስለሆኑ በምን አይነት ግንኙነት ከማሌዥያ ጋር መሆን አለብን የሚል ክርክር ነበረ። ለተወሰኑ አመታት 2-3 አመታት በዩኒየን ለመኖር ሞክረው ነበረ። ከዛ ግን ማሌዎቹ ችግር አዩ። ምንድነው ችግሩ? በራሳቸው በሜንላንዱ ራሱ ቻይኒዞች አሉ። እነኛ ቻይኒዞች የኮሙኒስት ኢንሰርጀንሲ የኮሙኒስት ጦርነት የከፈቱበት ሁኔታ ነበረና በሂደት ከሲንጋፖር ከኛ ጋር መቆየቷ እዚህ ያሉትንም ቻይኒዞች ሊያጠናክርብን ይችላል የሚል ግምት ስለነበራቸው የነሱ የነጻነት አባት የነበረው ቱንኮ አብዱራህማን የሚባለው ሲንጋፖር ነጻ እንድትወጣ ገፋት። በዓለም ላይ እምቢ ያለች እኛ እንገነጠልም እያሉ ተገንጠሉ ተብሎ የተገፉ ሀገር መሆናቸውና እድለኞች ነበሩ። ልክ ራሳቸውን ሀገራቸውን እንደመሰረቱ የነበረው አመራር በጣም ጎበዞች ነበሩ። ይሄ ሊ ኩዋን ዩ የሚባለው ከሱ ጋር የነበሩ አንድ 10-15 የሚሆኑ ልጆች በጣም ጎበዞች ነበሩና ቁጭ ብለው ይቺን ሀገር እንዴት ማሳደግ እንችላለን የሚል ግምገማ አደረጉ። ሲያዩ ምንም የተፈጥሮ ሪሶርስ የላቸውም፣ ውሃ የላቸውም፣ መሬት የላቸውም፣ በእርሻ ሊወዳደሩ አይችሉም። ስለዚህ ያላቸው ነገር አንድ ነገር ብቻ ነው፣ ሰዋቸው ነው። ስለዚህ ሰዋቸውን ወደ ትልቅ ሪሶርስ ማሳደግ ነበረባቸውና በትምህርት ላይ ከፍተኛ ኢንቨስትመንት አደረጉ። የሰውን ስኪል ከፍ ማድረግ። ሁለተኛ ደግሞ ኢንዱስትሪ በመገንባት ሰው መጥቶ እንዲሳተፍ ለምሳሌ ትልልቅ ቤቶችን አድራሾቹን ይገነቡና የአሜሪካ ወይም የእንግሊዝ ኩባንያ መጥቶ እዛ ኢንቨስት እንዲያደርግ የሚያደርጉበት ሂደት ነበረ። ሁለተኛው ደግሞ ጂኦግራፊክ ሎኬሽናቸውን ተጠቀሙ። ይሄ ምንድነው? እንዳልኩ ቅድምም ወደብ ናቸው። ወደብ ስለሆኑ ይሄን የወደብ አገልግሎት በቴክኖሎጂም በማንኛውም እዛ አካባቢ ካሉ ወደቦች የበለጠ የማድረግ ስራ በመስራት ደህንነቱን ሴኩሪቲውን ስራው የሚቀልጣፋ ስራ እንዲሰጥ በማድረግ ከፍተኛ የሆነ በአካባቢው ቁጥር 1 የወደብ አገልግሎት መስጠት ጀመሩ ማለት ነው። በአሁኑም ወቅት በአካባቢው ወደብ የሲፖርትም ሆነ በኤርፖርት አንደኛ ናቸውና በሂደት ህዝቡ እያደገ በሄደ ቁጥር የውጭ ኩባንያዎችንም እየገዛ የሄደበት ሁኔታ ነው ያለው። አንዱ ፊሎሶፊ ምን ነበር መሰለ? ከመጀመሪያው አንስቶ ሁሌም we have to be one step ahead of the rest የሚል አስተሳሰብ ነበራቸው። ምንድነው? የማሌዥያ ኢኮኖሚ ግብርና ላይ ካለ እነሱ በኢንዱስትሪ ውስጥ መኖር አለብን ነው፣ በፋብሪካ ውስጥ መግባት አለብን ነው። የማሌዥያ ኢኮኖሚ ወደ ኢንዱስትሪ ሲገባ የማሌዥያና ኢንዶኔዥያ ወደ ኢንዱስትሪ ሲገባ እነሱ ደግሞ ወደ ሰርቪስ ውስጥ መግባት መቻል አለብን ነው። ይሄ ምንድነው? የነዚህ የጎረቤት ሀገሮች ኢኮኖሚ እነሱ ላይ ዲፔንደንት እንዲሆን
ያ ማለት ማሌዥያ ምንም እንኳን ሲንጋፖርን በትቀናባትና በታናዳትም ሲንጋፖር የራሷን ኢኮኖሚ ሳታጠቃ ሲንጋፖርን ማጥቃት አትችልም። የሲንጋፖርን ኢኮኖሚ አጠቃለው ካለች የራሷን ኢኮኖሚ የሚሽመደምድበት ፎርሙላ ያመጡበትና አምባገነናዊ ስርዓትን ከኢኮኖሚ እድገት ጋርም ያያያዙበት ሂደት ነበርና እንግዲህ ለኔ ሁለቱን ሀገሮች በደንብ ሶስቱን ሀገሮች በተከታታይ ያጠናሁበትና በውስጣቸው ሄጄ ከገበሬው ጋር የኖርኩበት እድል ነበረ። ማሌዥያን፣ ኢንዶኔዥያን እና ሲንጋፖርን ሁለቱ የተከተሉት ሞዴል በጣም ጥሩ ነበር። ማሌዥያ የተከተለችው ሞዴል ራሱ በውስጡ ያሉትን የብሔሮችን ማቻቻል የወሰዱት እርምጃ ኢኮኖሚውን እንዴት እንዳሳደጉት የራሳቸው የማሌዥያ የተከተለችው ሞዴል የማንም ሞዴል አይደለም። ጥሩ የሆነውን ከኮሙኒዝም ይወስዳሉ፣ ጥሩ የሆነውን ከካፒታሊዝም ይወስዳሉ። ከሁሉም ዓለም ደግሞ አንላይን ሳይደርጉ የቆዩበት ሁኔታ ነበረ። ኢንዶኔዥያ ግን ደስ ሲላት ወደዛ በመሄዷ ከፍተኛ ክራይሲስ ውስጥ የገባበት ትርፋማ ያልሆነ አምባገነን ስርዓት የነበረበት ሁኔታ እንዳለና ሶስቱን እንግዲህ ከኤርትራው ጋር እንግዲህ አላያይዝልህ ከኤርትራው ጋር ብዙ የሚያገናኘው ነገር የለም። ከኤርትራ ጋር አንደኛ ከጦርነት የወጡ ሰዎች አለመሆናቸው የአመራር ኳሊቲውም የተለያየ ነው፣ ጊዜውም የተለያየ ነውና እንግዲህ ልክፋበት ካልክ ግን አንድ ነገር ልጨምርልህ። ምን መሰለህ ሰው ያልተገነዘበው ነገር የኤርትራ አመራሮች ያልተገነዘቡት ነገር እውነትም ትንሽ ሀገር መሆናቸው ለማሳደግ ይረዳቸው ይሆን ነበረ። ሆኖም ግን የሲንጋፖር አስቀድሞም ራሱ የተቀመጠችበት ሀገር እንግዲህ በወደብ ከሆነ የሚመሳሰሉት ወደቡ ብዙ መርከቦች የሚያልፉበት አካባቢ ነው። ከፋር ኢስት ለሚመጣው ከዚህ ከሩቅ ምስራቅ የሚመጡት ነገሮች በዛ ስለሚያልፉ ሁሉም ሀገር አንተ ጥሩ ሰርቪስ እስከሰጠህ ድረስ ሁሉም ሀገር ሊጠቀምብህ የሚችልበት ነው። የኤርትራ ወደብ ግን ከጎናቸው ብዙ ወደቦች አሉ። የሱዳን ወደቦች አሉ፣ የኬንያ ወደቦች አሉ፣ የሶማሊያ ወደቦች አሉ፣ የየመን ወደቦች አሉ፣ የሚድል ኢስት ሌሎች ወደቦች አሉ። ኦሬዲ ኮምፒቲሽኑ በጣም ሃይ ነው። አንድ ካሉት በዛ አካባቢ ካሉት ሀገሮች ውስጥ አንተ ላይ መጠቀም ግዴታ ሊሆንበት የሚችለው ኮስት ቤኔፊቱን ስታደርገው የኢትዮጵያ ኢኮኖሚ ብቻ ነው። ከዛ ከኢትዮጵያ ኢኮኖሚ ጋር ከተጋጨህ ኢትዮጵያ ኢኮኖሚ ደግሞ ትልቅ ከመሆኑ የተነሳና አቅሙን ከፍ ያለ ስለሆነ አማራጭም አለው። ውድ ሊሆን ይችላል እንጂ ጅቡቲ ያለው ሱዳን ፖርት ሱዳን ሊጠቀም ይችላል። ከኢትዮጵያ ጋር ሰላም ካለህና የኢትዮጵያና ያንተን ኢኮኖሚ ኢንተርዲፔንደንት ካላረከው ሲንጋፖሮቹ እንዳደረጉት ካላደረከው በስተቀር ኢትዮጵያ ወደቡን አልጠቀምም ካልክ ትሽመደመዳለህ ማለት ነው። ቤዚካሊ በኤርትራ ላይ የሆነው ይሄ ነው። ከወደቡ ሊያገኙ የሚችሉትን ኮስ ሉዝ ሊያደርጉ ቤኔፊት ሉዝ ሊያደርጉ የቻሉበት ምክንያት የኢትዮጵያን ኢኮኖሚ አሊኔት ባደረጉ ቁጥር ኢትዮጵያ ኤርትራን ያሽመደመደ ማዕቀብ የጣለችበት ሌላ ምንም ነገር አይደል። ዲክሌር ሳያደርጉ ወደቡን መጠቀም ማቆሙ ራሱ ለኤርትራ በጣም ዲቫስቴቲንግ ነበርና ያን እነዛን ልዩነቶች አላዩም። ሲንጋፖር እናረጋለን ብለው ሲሉ በነገራችን ላይ እነሱ ብቻ አይደሉም። መለስ ኮሪያ ኢትዮጵያን ኮሪያ አደርጋለሁ ሲል ሰማይና መሬት ነበር ሲያወራ የነበረው። የሚከተለው ፖሊሲ ራሱ ይምታታ ነበር። እኔ ኮሪያም ሄጄ አይቼዋለሁ። የደቡብ ኮሪያ እድገት መጀመሪያ የግብርናውን ሴክተር በከፍተኛ ሁኔታ ነው ያሳደጉት። ያን ሲያሳድጉ ደግሞ ጎን ለጎን ከግብርና የሚመጣው ሪቬኒው ወደ ማኑፋክቸሪንግ የገባበት ሁኔታ ነው። ያ ብቻ አይደለም። የኤዥያ ኢኮኖሚ ያደጉትን ሁሉ ስታያቸው የውስጥ ችግራቸውን ሲስተማቲካሊ የፈቱበትና የበይ ተመልካች አልነበረበትም። ጀነራሉ የኮሪያው ጀነራል ለምሳሌ የራሱ የሲንጋፖርን መሪ ስታየው ከመጀመሪያው የተገነዘቡት ነገር ምን እንደሆነ ታውቃለህ? ከውስጥ ሆዱ የሚያማው ሀገር መቼም ተረጋግቶ ማደግ አይችልም የሚል ፊሎሶፊ ነበራቸው። ስለዚህ ሲንጋፖር ውስጥ ገና ሀገሯ ነጻ ስትሆን ሁሉም ቋንቋዎች ብሔራዊ ቋንቋ አደረጓቸው። ስለዚህ በቋንቋና በማንነት ላይ ግጭት እንዳይመጣ አስወገዱ ማለት ነው። ኮሪያ ውስጥ ጀነራሉ ስልጣን ከያዘ በኋላ በሀገሪቷ ውስጥ ያሉትን ምሁራን በመሰብሰብ ኢኮኖሚ እንዲያሳድጉ ከሚያድገው ኢኮኖሚ ደግሞ እየቦጨቁ እንዲበሉ አደረገ። ማንንም ቡድን ከዛ ከገበታው ውጪ እንዲሆን አላደረገውም እና የኢትዮጵያውን መሪ ሆኑ የኤርትራን መሪዎች በሩቅ ብቻ ሲያዩቸው እንጂ በቅርብ ሲያዩቸው የተለያየ ሞዴል ሲከተሉ እንደነበረ ነው። በህዝብ ብዛት ትንሽ ነበረች ሲንጋፖር። አይ ቲንክ እኔ በነበርኩበት ወቅት 4 ሚሊዮን አካባቢ ናቸው። ኦልሞስት ተመሳሳይ ናቸው ከኤርትራ ጋር ማለት ነው። አዎ ኤርትራ ግን በቆዳ ስፋት ትበልጣለች። በቆዳ ስፋት ትበልጣለች። ሲንጋፖር በጣም ትንሽ ነች። ግን የትምህርት ኳሊቲው በጣም ሀይ ናቸው። ሊትረሲ ሬቱ በጣም ሀይ። ቅድም እንግዲህ ምናልባት የሲንጋፖር ማሌዥያ እና ኢንዶኔዥያ ብለህ ነበር። የኢንዶኔዥያ ሁኔታ ከኢትዮጵያ ጋር የሚያመሳሰላቸው በተለይ የዚህ የኤትኒክ ነገር አላቸው።
አዎ ኢንዶኔዥያ ማሌዥያም አላቸው። ማሌዥያ ውስጥ ቻይኒዞች አሉ። ሳይዘብል የሆነ ማይኖሪቲ ነው፣ ከፍ የሚል ማይኖሪቲ ነው። ኢንዶኔዥያ ውስጥ አናሳ ማይኖሪቲ ናቸው ቻይኒዞቹ። እንግዲህ እንዳልኩ የመጡት ከእንግሊዞቹ ወይም ደግሞ በኢንዶኔዥያ ኬዝ ከዳቾች ጋር እንደ ኮሎኒያል ወርከር ናቸው የመጡት እና እዛ መጥተው እንደምታውቀው ኮሎኒያል ገዢዎች ሁሌም አገር ሲገዙ በባዕድ አንተ መግዛት ይወዳሉና ማይኖሪቲ የሆኑ አናሳ የሆኑ ቡድኖችን ከፍ ከፍ የማድረግ ሁኔታ አለና ኢኮኖሚውን አስያዟቸው። አሁን የኢንዶኔዥያ የማሌዥያን ኢኮኖሚ ብታይ አብዛኛውን ኢኮኖሚ ኮሎኒያሊስቶቹ ናቸው የያዙት። ግን ከነሱ ቀጥሎ ቻይኒዞቹ ነበሩ፣ ከዛ ማሌዎቹ አሉ። ስለዚህ በማሌዎች ለነጻነታቸው የሚያደርጉት ትግል ላይ ቻይኒዞቹ ከኮሎኒያሊስቶቹ ጋር የመስማማት ሁኔታ ስለነበረ የብሔር ኮሎኒያሊስቶቹ ሊወጡ ሲዘጋጁ በሁለቱም ሀገሮች ውስጥ የብሔር ግጭት ተፈጥሮ ነበር። ይሄን የብሔር ግጭት የተለያየ አይነት አፕሮች ነው የወሰዱት ኢንዶኔዥያኖቹና ማሌዥያኖቹ። ማሌዥያኖቹ ይሄ ቱንኩ አብደራህማን የሚባለው እንግዲህ ማሌዥያ ማለት የዘጠኝ ኪንግደም ንጉሳን ፌዴሬሽን ነች። የራሳቸው ባህላዊ ንጉሶች አሉና ከነዚህ ውስጥ የአንዱ ልጅ የሆነው ሰው በጣም ክሪኤቲቭ የሆነ አፕሮች ነው ያመጣው። ይሄም ክሪኤቲቭ አፕሮች ምንድነው? እነዚህ ሰዎች እኛ ሀገር ነው ያሉት፣ እኛ ሀገር ስላሉ ለዘላለም የኛው ሀገር ዜጎች ናቸው። ስለዚህ ወደፊቱ የምናደርገው ማሌዥያ የነሱንም ደህንነት የነሱንም ማንነት የምታስከብር መሆን አለባት። በሁለተኛ ደረጃ ደግሞ አሁን ባለው መልኩ የነሱ ፍጹም የኢኮኖሚ በላይነት ሊቀጥል አይችልም። ይዋል እንጂ ይሄ የተጎዳው ባላገሩ እዛ ሀገር ውስጥ ኢንዲጂነስ የሆነው ሰው መነሳቱ አይቀርም። ስለዚህ እነዚህን ሁለቱን ኃይሎች አንዱንም ከልክ በላይ ሳይጎዳ አንዱንም ከልክ በላይ ሳይጠቀም የሚኖር ፎርሙላ ማምጣት አለብን ብለው ኢንላርጂንግ ዘ ፓይ የሚል ፖሊሲ ዲቨሎፕ አደረጉ። ምንድነው ይሄ ፖሊሲ? ይሄን እንደ አንድ ፓይ ብትወስደው የዚህን ሀገር ኢኮኖሚ አይ ቲንክ በዛ ወቅት ቻይኒዞቹ ወደ 35% ምናምን ኮንትሮል ያደርጉ ነበር ኢኮኖሚውን። አሁን የቻይኒዞቹን ድርሻ ከማሳነስ ምንም እንኳን አንፌር እንኳን ቢሆን እነሱ 20% ሆነው 15% ሆነው 35% እንኳን ቢኖራቸው ያንን ከመቀነስ ይልቅ ያንን ከመቀነስ ነገር ምን ማድረግ አለብን አሉ። እንዳለ ይሄንን እናሰፋዋለን፣ ገበታውን እናሰፋዋለን። እነሱ 34ቱን ይዘው ይቀጥላሉ። ግን ከዚህ ከስፋቱ ውስጥ በብዛት የሚገኘው ጥቅም ወዴት መሄድ አለበት? ወደ ከዚህ በፊት ለተጎዱ ማህበረሰብ መሄድ አለበት የሚል መብት ሰጡ እና ፓርቲ ደግሞ ፈጠሩ። የፓርቲ የጋራ ፓርቲ የማሌዮቹ የእንትኖቹ የቻይኒዞቹ ፓርቲ አለ፣ የማሌዮቹ ፓርቲ አለ። በሁለቱ መካከል ጠንካራ ኮአሊሽን ፈጠሩ። ከተማ ውስጥ በብዛት ቻይኒዞቹ ባሉበት ውስጥ የቻይኒዝ ፓርቲ ይወዳደራል፣ ገጠር ውስጥ ይወዳደራልና በዚህ መልኩ ቻይኒዞቹም የበላይነታቸውን ይዘው ለማይዘልቁበት ግን በጣም የማይጎዱበት ያላቸው አትሊስት ያላቸውን ሉዝ የማያደርጉበት ያላቸውን ይዘው የሚሄዱበት ብዙም የማያጋብሱበት ፖሊሲ ያመጡ። ማሌዎቹ ደግሞ ከጊዜ ወደ ጊዜ እየጨመረ ሀብታቸውና ድርሻቸው እየጨመረ የሚሄድበት እድል ሰጡ ማለት ነው። ኢንዶኔዥያ ላይ ስትመጣ የተከተሉት ኢትዮጵያ ውስጥ ብዙ ጊዜ የተከተልነው አይነት ፖሊሲ ነው። ፖፑሊስት የሆነ ሪያሊስት የሆነና ህዝቡን በሲስተማቲካሊ ለማግባባት ከመስራት ይልቅ የማሌ መሪዎች ገናም የኢንዶኔዥያ መሪዎች ገናም ከልጅነታቸው ገና ስልጣን ለመያዝ ሲመጡም እንደ ጠላት አድርገው ሲያውጇቸው የነበሩት የቻይኒዞቹን ነው እና ቻይኒዞቹን የማጥቃት ሁሉን ጥፋት ሁሉን በዛ ሀገር ላይ ያለውን ችግር እነሱ ላይ የማስቀመጥ ሂደት ነበር። ይሄ ምን አደረገ መሰለ? ቻይኒዞቹ ማንነ በጣም ስለሚፈሩ እነዚህ ሰዎች አንድ ቀን ይበሉናል ስለሚሉ በጣም ተጠናክረው ኢኮኖሚያቸውን ቆላልፈው ያገኙትን ኢኮኖሚ የበለጠ የሚገርም ምንድነው ፖለቲከኞቹ ሁሌ እነሱን ባጠቁ ቁጥር እነሱ ደግሞ ኢኮኖሚያቸው በየጊዜው እየጨመረ ሄደ። ምክንያቱም አስቀድመው ገንዘብ አላቸው። ሌላውን ህዝብ በኢኮኖሚ በፖለቲካው እንዲጠመድ ያደረጉት እነሱ እያደጉ የሄደበት ሁኔታ ነው ያለው። ምን ይሆናል መሰለ? አንዱ አምባገነን አንዱ ጀነራል ይነሳና ይሄ ጀነራል ከቻይኒዞቹ ጋር ያለው ብሎ ይፈነግለዋል ከስልጣን። ከፈነገለው በኋላ እሱ ሲመጣ ደግሞ ኦሬዲ እነሱ ኢኮኖሚውን አንቀውት ስላሉ ብቻው መንቀሳቀስ አይችልም። ብቻው መንቀሳቀስ ስለማይችል አሁንም ሄዶ ከነሱ ጋር የሚሆንበት ሁኔታና ከፍተኛ የሆነ የብሔር ቴንሽን ፈጠሩ። ያ ብቻም ሳይሆን አምባገነኖቹ ስልጣን ላይ ለመቆየት ሁሌም በብሔርተኝነት ላይ ብቻ ናሽናሊዝምን የመጠቀም ሁሌም ተቃዋሚ እንደዚህ ሰው ገላል እንደዚህ ሰው አፍንሃል ብሎ ጣት ሲቀስርበት እነሱ ሀርቶ ላይ
ይሄ የቻይኒዞቹን ገንዘብ ነው የሚያወራው ይሄ የቻይኒዞቹ ናቸው እንደዚህ የሚያደርጉት የሚል ቻይኒዞቹ ለአምባገነናዊ ስልጣን መቆየት እንደ ኤክስኪዩዝ የቀረቡበትና የኢንዶኔዥያን እድገት የቀጨበት ሌላውም ደግሞ እነዚህ አይነት ፖፑሊስት የሆኑ አመራሮች በዚህ በአንቲ ቻይኒዝ ሴንቲመንቱ የሚወጡበትና ከወጡም በላይ በኋላ ብቃቱም ፍላጎቱም የላቸውም ሀገር ለመለወጥ ትልቅ ፖቴንሻል እያላቸው እንደ ማሌዥያ የተረጋጋና ከሞላ ጎደል ሰላም ያለው ኢኮኖሚ መገንባት አልቻሉም እነሱ ብዙ ናቸው አይደለም እንዴ ኢንዶኔዥያ ውስጥ ያሉት የብሔረሰቦች ኤትኒክ እንትኖች ከሁለቱ አንደኛ ትልቅ ናት ኢንዶኔዥያ ከሁለቱ አንፃር ሲታይ ማለት ነው ያ የራሱ በጣም በርካታ ኤትኒክ እንትኖች ባለቤት ሀገር ስትሆን ትንሽ ያስቸግር ይመስለኛል እንደነዛ እንደ ኢንዶኔዥያና ማለት እንደ ማሌዥያና እንደ ሲንጋፖር ቀላል ያላደረገላቸው አንዱ የዚህ በተለይ እንግዲህ ወደ ኋላ ታነሳልናል በይ ማሰበው የዚህ ፌደራሊዝም ነገር ከቋንቋ ጋር የተያያዘ ነገር ችግር ያለባቸው ይመስለኛል ኢንዶኔዥያ ላይና የነባሃሳ ኢንዶኔዥያን ቋንቋ እንትን ምርጫ ውስጥ ሁሉ የገቡበት ምክንያት ይሄ ለነዛ ቀለል ያለ አነስ ያለ ህዝብ ሲኖርና በአብዛኛው ተመሳሳይ የሆነ ብዙም ሳይሆን ሲሆን ቀላል ይመስላል የኢንዶኔዥያ ግን በጣም የተወሳሰበ ነገር ነው ይመስላል ብዙ ናቸው ህዝቡም ብዙ ነው የኤትኒክ እንትኑም ቁጥሩም ብዙ ነው ልክ ኢትዮጵያ ውስጥ ያለው አይነት ነገር ማለት ነው ኢትዮጵያ ውስጥ የነጻነት ጥያቄ ቁጥር ብዙ ነው ምክንያቱም ከ80 በላይ ቋንቋዎች ነው የሚሉትና ያልን እንድታመጣልን ፈልጌ ነው እሱ ትክክል ነው የኢንዶኔዥያው ሁኔታ በተለይ በአሁኑ ወቅት ውስብስብ ነው አይ ቲንክ ይሄን ውስብስብነቱን የወለደው የተጫወቷቸው ካርዶች ይመስሉኛል በተነጻነቱ ጊዜ ሁለት ቡድን ብቻ ነበር የሚታየው ኢንዲጂነስ የሆነው ባላገሩ ሀገሬውና ባዕድ ተብሎ የሚታየው ህዝብ ነበር እንደምታውቀው ኢንዶኔዥያ ከብዙ አይላንዶች ወይም ደሴቶች የተሰራች ነች ብዙ ብሔረሰቦች አሉ ግን እነዚህ ብሔረሰቦች ብዙም ቋንቋ ይናገራሉ ግን ራሳቸውን በመቶዎች ነው ቋንቋቸው በመቶዎች ነው ያው እንትኑ ዋናውን ቋንቋ እንደ መግባቢያ ይጠቀሙበታል ግን ያ አልነበረም የዛ ጊዜ ችግራቸው ኢንዲፔንደንስ የነበራቸው ነጻነታቸውን ሲያገኙ ያለው ችግር ያለውና የሌለው ነው በቃ የነበረው ያለውን የተነጠቀ ባዕድ መጥቶ የነጠቀ የኔቲቭና የሴትለር ጥያቄ ነበር በዛ ጊዜ ኢመርጅ ያደረገው እነዚህ አብዛኞቹ ብሔረሰቦች ብዙም በውስጣቸው ብዙም ስለማይገናኙ ሆም ስለምቆራረጣቸው ብዙም ግጭት አልነበራቸው የነበረው ግጭት በኔቲቮቹና በቻይኒዞቹ መካከል ነበር ቻይኒዞቹ ዳቾቹ ጥለው እንዲወጡ አልፈለጉ ነበር ከዳቾቹ ጋር ስለነበሩ በነገራችን ላይ ይሄን ነገር እንትም ስሪላንካ ውስጥ እንዲህ አይነት ችግር ተፈጥሯል በኋላ ላይ እና ኮሎኒስቶቹ ሲሄዱ ራሳቸውም ጥላቸው የሚሄዱ መጥፎ ፈንጂዎች ነበሩና ማሌዥያ ውስጥ ያንን ፈንጂ ቀስ ብለው አድበስብሰው እንዲጠፋ ነው ያደረጉት ኢንዶኔዥያ ውስጥ ያን ኮሎኒስቶቹ ጥለውላቸው ሄደው ፈንጂ ደግሞ አንዱ ባንዱ ላይ መወርወር ነው የጀመረው የአንድነታቸውን ለማጠናከር ራሱ ጸረ ዳች እንቅስቃሴውን ራሱ ለማድረግ የአንቲ ኮሎኒያሊዝም ስትራግሉን ራሱ ለማድረግ አንቲ ቻይኒዝ ሴንቲመንት በጣም በህዝቡ ውስጥ እንዲገባ አረጉት የኢንዶኔዥያ ብሔረተኝነት አየ ህዝቡ ሌላውን አንድ ማድረግ አለብን ብለው ኢሉዥን ነበር መጀመሪያ ላይ ቻይኒዞቹ ከቻይና ስለመጡ ወደዛ ይመለሳሉ የሚል ግምት ነበራቸው 3-4 ጄኔሬሽን እዛ የኖረ ሰው ጥሎ ሊሄድ በጣም ይከብደዋል ስልጣን ከያዙ በኋላ ህዝቡን እንደዛ ሲነግሩት ነበር እኛ ስልጣን እንያዝ እንጂ ወደ ሀገራቸው እንልካቸዋለን የሚል ግምት ነበር ስልጣን ሲይዙ ግን ማድረግ አልቻሉም ለምን ነው ያልቻሉት አንደኛ ቢያባርሯቸው ተንቀሳቃሽ የሆነውን ኢኮኖሚ የገንዘቡን ኢኮኖሚ ቻይኒዞቹ ነበሩ አፍነው ያዙት እነሱም ቢያባርሯቸው ገንዘባቸውን ያወጣሉ የሀገሪቷ ፋይናንሻል ሴክተር ክራሽ ያደርጋል ሁለተኛ ደግሞ እነዚህ ቻይኒዞች ከላይ ማኦ የሚባል ትልቅ አጎት አላቸው ገባ ቻይኒዞቹን እዚህ ምትነካ ከሆነ መጥቶ ሊያፈራርስ ሁሉ የሚችል ኃይል አለ ከላይ ይሄ ሁሉ ፕራክቲካሊቲ ሳያስቡ ግን ህዝቡን በሃይምሮ ውስጥ ጸረ ቻይና ስሜቱ በጣም እያየለ እንዲሄድ አደረጉ ማለት ነው ይሄ የፖለቲካል ፒንግ ፖንግ ሆነ የሚወጣው የሚወርደው የመጠቀም ሁኔታ አለ ኢንዶኔዥያ ውስጥ ግን የቻይኒዙን ልሂቃን አሊኔት የማድረግና እንደ ጥላት ከመወርወር ይልቅ በተለይ ሞር ለዘብተኛ የሆኑትን በማቅረብ ጂኒዮን የሆነ ውይይት ነበር ሲያደርጉ የነበሩት ቻይኒዞቹ ያገራችን ዜጎች ናቸው ከእንግዲህ ይወጣሉ የሚል አይዲያ ህዝብ ውስጥ እንዳይገባ አደረጉ እነኚህ ሰዎች ወደዳችሁም ጠላችሁ ፈጣሪን ያመጣቸው እዚህ ነው ያሉት የማይሄዱ ስለዚህ እቺን ቤት እንዴት አሟሙቀን አብረን እንኑር የሚል ሐሳብ ነው የፈጠሩት ማለት ነው
ይህ ሀሳብ መንገድ ከፈተላቸው። ሁሉም እንዴት እነሱን እናስወጣለን ሳይሆን እንዴት ከነሱ ጋር ተሻሽለን እንኖራለን የሚለው እንዲያስቡ አደረጉ ማለት ነው። ሁለት ጽንፈኛ ቡድኖች ነበሩ አሁን ማሌዥያ ውስጥ። አንደኛው ጽንፈኛ ቡድን የማሌ ጽንፈኛ ቡድን የማሌዥያ የማሌዎች የበላይነት ማምጣት አለበት፣ ቻይኒዞች ገንዘብ ያለ አግባብ ነው ያሰባሰቡት፣ መዘረፍ አለባቸው፣ የነሱ ቋንቋ መጨፈለቅ አለበት፣ የኛ ከፍ መደረግ አለበት የሚል ቋንቋው ለምሳሌ በማሌዥያ ውስጥ ማሌዥያ እንጂ ሌላ እንግሊዝኛ እንዳይነገር ይሉ ነበር። ለምንድን ነው? ቻይኒዞቹ ከእንግላንዶቹ ጋር ከእንግሊሾቹ ጋር ስለነበሩ ቋንቋውን ይችሉት ነበር። ያንን እንደዛ አይነት ሴንቲመንት የሚያደርጉ ፓርቲዎች ነበሩ። መሀል ላይ ግን እነ ትንኩ አብዱራህማን ምን አደረጉ መሰለ? ልሂቃኑን ከቻይኒዞቹም ልሂቃኑን ከማሌዎቹም አምጥተው ሳይዘብል የሆነ ሞዴሬት ማጆሪቲ ፈጠሩ ማለት ነው። ጽንፈኞቹንም ከሁለቱም ወገን ብዙም አላፈኗቸውም፣ ግን የሀገሪቷን ውይይት ዶሚኔት እንዳያደርጉት አደረጉ። ዋይል ኢን ኢንዶኔዥያ ጽንፈኞቹ ሴንተር ስቴጁን ያዙት። ጽንፈኞቹ ሴንተር ስቴጁን ያዙት። ጸረ ህዝብ የሆነ በጣም ህዝቡን የሚያጋግል ስራ ነው ሲሰሩ የቆዩትና ወደ ኋላ ጎተታቸው። ማሌዥያ ኢኮኖሚዋ እየመጠቀ ሄደ። ኢንዶኔዥያ ግን እዛው በፖለቲካው ስትንቦጫረቅ የቆየችበት ሁኔታ ነበር። ጥሩ እንግዲህ ይሄ ልምድህ ከየኛን ሀገር አሁን የምናየውን ነገር ምናልባት ምን ኤክስፒሪየንስ ይዞ ልመጣ የሚለውን ምን አስተዋጽኦ አደረገልህ የሚለውን ለማየት ነበር። ወደ ኦነግ አፈጣጥርና ወደ ኦሮሞ ህዝብ ጥያቄ እንመለስ። ቅድም ወደ ባሌ ወደ ነዋቆና ጃራን ደግሞ ከሀረር ተናርጋል። ምንድነው የኦሮሞ ህዝብ ጥያቄ? አፈጣጠሩ ምንድነው? ትንሽ እንግዲህ በመቶ ዓመታት ወደ ኋላ ሄደን ስናይ አካባቢው የቡድኖች ግጭት የነበረበት ነው። በተለይ ደግሞ በተለይ ከ14ኛው ክፍለ ዘመን ወዲህ ከ15ኛው ክፍለ ዘመን ወዲህ ግጭቱ ከዛ በፊት አብዛኛው በሃይማኖት ስር የተደራጁ መንግስታት ነበሩ ሲጋጩ የነበሩት ንጉሳውያን ነበሩ። ከዛ በኋላ ግን የብሔር ግጭቶች ነበሩና እነዚህ በብሔር ግጭቶች ውስጥ በብሔር የተደራጅተው የሚያደርጉት ትግል ፕራይመሪሊ ደግሞ በኦሮሞ በአማራና በትግሬው መካከል ሲደረግ የነበረው ግጭት ነው ኢትዮጵያን የወለደው። በዚህ ግጭት ውስጥ እንግዲህ ቀድሞ የአውሮፒያን መሳሪያ ሊያገኝ የቻለው የአማራው ኃይል አሸንፎ ዶሚናንት አድርጎ አሁን የምናውቃትን ኢትዮጵያን የፈጠረበት ሁኔታ ነው። በዚህ ሁኔታ ውስጥ እንግዲህ ድሌማ ነበረ ይመስለኛል አሁን ሳየው። በዛ ወቅት የኢትዮጵያኖቹ ብቻ ሳይሆን አውሮፓውያኖቹም ሁሉም የነበረው ሴንቲመንት ምንድነው? አንድ ሀገር ከተፈጠረ በኋላ ወይም አንድ ኢምፓየር ከተፈጠረ በኋላ ሀገር ሆኖ ሊቀጥል የሚችለው ህዝቡ አንድ አይነት ማንነት እየፈጠረ ሲሄድ ነው። እነኚህ የተከፋፈሉ ቀድሞ የነበራቸው ማንነቶች መደምሰስ አለባቸው የሚል አሲሚሌሽንስ ፖሊሲ ነበረ ፈረንሳዮች የተከተሉት እና በብዙ ሀገራት የተከተሉት ኢትዮጵያ ውስጥ ኢምፕሊመንት የማድረግ ሙከራ ነበረ እና ይሄ አንዱ የአመለካከት በንጉሳውያን በሚኒሊክ በሱ አማካሪዎች ውስጥ ከዛ በኋላ በኃይለ ሥላሴም የነበረው አመለካከት ይሄ ነበረ። አንድ የሆነ ዶሚናንት የሆነ አይደንቲቲ እንፈጥራለን የሚለው። ለዚህ ግን የነበረው ችግር እኔ እንደሚታየኝ የኦሮሞ በጣም ትልቅ ማህበረሰብ መሆኑ በሲቪላይዜሽን ደረጃ ያደገ ባህል ያለው በሲቪላይዜሽን ደረጃ ያደገ ፖለቲካል ሲስተም አለው። ሰሜኑ ያለው የፖለቲካል ሲስተም እና ኦሮሞ ያለው የፖለቲካል ሲስተም ፈንዳሜንታሊ ይለያያል። ሰሜኑ እንደምታውቀው ሴንትራላይዝ የሆነ መንግስት ለረጅም ጊዜ የነበረበት ነው ከአክሱም ጀምሮ። ከዚህ የተነሳ ሃይራርኪያል ነው ሶሳይቲው። ሃይራርኪያል ማለት ከላይ ንጉስ አለ፣ ትእዛዝ ከዛ ይወርዳል፣ ግብር ከታች ይለቀማል፣ ወደ ላይ ይወጣል። ማህበረሰቡም መንግስታት ስለነበሩ ሞር ስቴት እንደ ስቴትዝም የነበረ መንግስታት ስለነበሩ ብዙ ማፈን የነበረበት ሁኔታ ነው። ይሄ ስርዓት ነው እንግዲህ ኦሮሞ ላይ የመጣው። ምንድነው የኦሮሞ አመለካከት? እንደምታውቀው የገዳ ስርዓት ነው። የገዳ ስርዓት ደግሞ ኢጋሊቴሪያን እና ዲሴንትራላይዝድ የሆነ ስርዓት ነው። ይህ ማለት ምንድነው? ሰው አመራሩን ይመርጣል። ያ አመራር በሰው ፍላጎት ያስተዳድራል። ግብር እንኳን አይሰበስብም። አይታ እንደሆነ እንግዲህ የገዳ ስብሰባዎች ላይ የኦሮሞ ሽማግሌዎች ስብሰባ ላይ ፖለቲካል ስብሰባ ላይ ወንበር እንኳን ከፍ ተደርጎለት አይቀመጥም። አባገዳው ቁጭ ነው ከማንም ጋር ድንጋዩ ላይ የዛፉ ስር የሚቀመጠውና ይሄ ሊበራላይዝድ የሆነ በጣም ዲሰንትራላይዝድ የሆነ በአብዛኛው በጡንቻ ላይ ሳይሆን በአስፋራስ ኢንተርናል ኢሹስ አር ኮንሰርንድ በጡንቻ ላይ ሳይሆን በህግ ላይ የተመሰረተ ሴራና ሄራ ላይ የተመሰረተ ነበር። ማህበረሰቡ እንደዛ ነበር ሲተዳደር የነበረው። እከሌ አባገዳ ሊሆን ይችላል፣ እከሌ አባዱላ ሊሆን ይችላል። ግን በአንተ ህይወት ላይ በአንተ የቀይ ህይወት ላይ ምንም ነገር አይወስንም። ይሄን ተንፈስ ይሄን አተንፈስ ከፈለገ አንተ ዛሬ ተነስተ ያን ወንዝ ተሻግረ መሄድ ትችል ነበር። እንደዛ አይነት የነበረበት ማህበረሰብ ላይ
ይሄ የሰሜኑ ሃይራርካል ሁኔታ መፈጠሩ ከፍተኛ የሆነ የማህበረሰባዊ ዲስታቢሊቲ የፈጠረበት ሁኔታ እንዳለ ነው የምናየው። ከዛ እንግዲህ የነበረው አስተዳደር ከፍተኛ ጦርነት ስለነበረ ያንን ሲታገል የነበረውን ማህበረሰብ ከተሸነፈም በኋላ መልሶ እንዳያምጽ ጦር ማስፈር ነበረበት። በተለይ ደግሞ ከፍተኛ ሬዚስታንስ ያደረጉት እንደ ሀረርጌ፣ ወሎ፣ ባሌ አካባቢ ላይ ሰፈር ወታደር መስፈር ነበረበት። ይሄ ወታደር በዛ ጊዜ ዘመናዊ ወታደር አልነበረም። ደሞዙን ከየት ነው የሚያገኘው? ከዚሁ ከያዘው ማህበረሰብ ነው። ይሄ ምን አመጣ? የፖለቲካል ጦርነቱ የኢኮኖሚም ጦርነት እንዲያመጣ የኢኮኖሚ የበላይነትም እንዲያመጣና የኢኮኖሚ ግሪቪያንስ በጦርነት የነበረው ግሪቪያንስ ወይም መከፋት አሁን በኢኮኖሚ መከፋት እንዲመጣ የባህሉም ዲስፕሌስ የማድረግ ሁኔታዎች አመጡና እነኚህ በማህበረሰብ ውስጥ እልህ እየፈጠሩ የሄዱበትና የነበረው ጠባሳ የባሰ እንዲባባስበት የፈጠረ ሁኔታ ነው የፈጠረውና ከ19 በራያ አካባቢና በዚህ በወሎ አካባቢ በየጁዎች ባሉበት አካባቢ በ1928 ከስራ በኋላ በ30ዎቹ ከዛ በኋላ 1943 ህዝቡ መንቀሳቀስና መዋጋት የጀመረበት ሁኔታ ታያለ። ወደ ባሌና ወደ አርሲ ውስጥ ራሱ በ1912 ነሮባ ተነስተው የታገሉበት ሁኔታ ነው የምታየው። ከዛ በኋላ እንግዲህ ሞር ኦርጋናይዝድ እየሆነ የመጣበት እና ሀረርጌ ውስጥ የአፍረንቀሎ ማህበራዊ እንቅስቃሴ ነበር። የአፍረንቀሎ ማህበራዊ እንቅስቃሴ እንደምታውቀው ከፍተኛ ጦርነት የተደረገበት አካባቢ ስለሆነ ሬስትለስም ስለነበረ የነበረው መንግስትም ስለሚፈራቸው በጣም አፍኖ የያዘው አካባቢ ነው። ከአፈና ውስጥ አንዱ የህዝቡን ባህልና ቋንቋ የማቆሸሽና የማፈን ነበረ። በዛ አካባቢ ሞር ለሶማሌም ለሌላም ሀገር ኤግዚት ስለነበረ ለአረቦችም ኤግዚት ስለነበረ ማዕከላዊ መንግስትም በጣም ሲፈራ ስለነበረ በጣም አፈና ነበር። ይህ አፈና ምን አመጣ? ህዝቡ ላይ በጣም የማጥላላት ፕሮፓጋንዳ ነበር የሚነዛው መንግስት። ስለዚህ የአፍረንቀሎ እዛ አካባቢ ያሉት ኦሮሞዎች ምን አደረጉ? የባህል እንቅስቃሴ ፈጠሩ ማለት ነው። ይሄም የባህል እንቅስቃሴ ምንድነው? የኛም ቋንቋ ከሌላው ቋንቋ አያንስም። ለምንድነው እኛ የራሳችን ቋንቋ ማንናገረው? በእኛ ዘፈን በእኛ ሰርግ ጊዜ ለምን የኛን ቋንቋ እናደርገው? በእኛ በዓል ጊዜ ለምን እናደርገውም የሚል እንቅስቃሴ አድርገው የአፍረንቀሎን ባንድ አቋቋሙ። በዚህ ባንድ ላይ ሰውን ለትምህርት የማነሳሳት ሰው ባህሉን እንዲያውቅ የማድረግ እንቅስቃሴ ያደረጉ እና አሊ ብራን የፈጠረው እንቅስቃሴ ማለት ነው። ይሄ እንቅስቃሴ በጣም ሩዝለስ በሆነ መልኩ ሰፕረስ መደረጉ የባሰ ለካ ባህላችን ራሱ ካልተቻለ ባህላችንን ማስከበር አለብን ወደሚል ሞር ስር የሰደደ የፖለቲካል እንቅስቃሴ እነ ሼህ በክሪ ሳባሎ ማንቀሳቀስ ጀመሩ። እንግዲህ የኦሮሞ ትግል ከአራት አቅጣጫ እንደወጣ ማየት ያስፈልጋል። አንደኛው ይሄ ምስራቅ ላይ የነበረው ነው። ሁለተኛው ባሌ ላይ የነበረው የህዝባዊ አመጽ ነበረ፣ በተለይ በግብር ላይ የተነሳ። ሶስተኛው ምዕራብ ኦሮሚያ ላይ በተለይ በዚህ በወለጋ አካባቢ የነበረው እንደምታውቀው የንጉሱ ወደ ለንደን በሄዱበት ወቅት በምዕራብ አካባቢ የነበሩት የኦሮሞ ኪንግደሞች ከንጉሱ ጋር እጅ ሰጥተው የነበሩት የነ አባ ጅፋር የነ ኩምሳ ሞሮዳ እነዚህ ሁሉ አንድ ላይ መጥተው ለሊግ ኦፍ ኔሽን ነጻ የኦሮሞ ሀገር ምዕራብ ኦሮሞ መፍጠር አለብን ብለው ደብዳቤ ያስገቡበት ሁኔታ ነበር። እነዚህ ሁኔታዎች አሉ በምዕራብ። ከዛም አልፎ ደግሞ የፕሮቴስታንቱ ሙቭመንት ነበር። የፕሮቴስታንቱ ሙቭመንት ምን ነበረ? ፕሮቴስታንቲዝም እንደምታውቀው የኢትዮጵያ መንግስት እዛ ሳይደርስ በ18ኛው ክፍለ ዘመን 19ኛው ክፍለ ዘመን ነው የገባው እዛ አካባቢ። ህዝቡ ኦልሬዲ ክርስቲያኒቲን ወስዷል። አሁን ኦርቶዶክስ ወደዛ ሲመጣና የመንግስት ደግሞ ካለው አጀንዳ የተነሳ ጫና ማድረግ የራሳቸውን ሃይማኖት ደግሞ በራሳቸው ቋንቋ ነበር የሚያስተምሩት። መንግስት ሀገሪቷ ሁሉ አማርኛ እንድትማር ይፈልጋል። እነዚህ ሰዎች በቋንቋቸው ሃይማኖታቸው ማድረግ ይፈልጋሉና ይሄ ሬዚስታንስ ፈጠረ በወለጋ አካባቢ። ይሄ ሬዚስታንስ ምን አይነት ሰዎችን ፈጠረ? ናሽናሊ ኮንሺየስ የሆኑ ብሔረተኛ ኮንሺየስ የሆኑ ልጆችን በተለይ ወደ አዲስ አበባ ከመጡ በኋላ እንዲሰፉ አደረገ። በአራተኛ ደረጃ ሻው ሲደረግ የነበረው እንቅስቃሴ በመኳንንቱና በመሳፍንቱ በኦሮሞ መኳንንትና መሳፍንት መሐከል ካለው ቁርሾ ህዝባችንን መርዳት አለብን፣ ራሳችን ማደራጀት አለብን በማለት መጫቱ ለማን አቋቋሙ። ይሄ እንግዲህ ከአራት አካባቢ የመጣው እንቅስቃሴ ነው። 1970ዎቹ ላይ አንድ ላይ መፍጠር አለብን የሚል እንቅስቃሴ የተፈጠረ። በተለይ ደግሞ መጫቱ ለማ ከተዘጋ በኋላ ታደሰን ወደ ገለምሶ መላኩ ኦነግር የፈጠረው እሱ ነው ማለት ይቻላል። በብዛት እሱ ታደሰ ብሩ ጀነራል ታደሰ ብሩ እንግዲህ የታወቁ ጀነራል ናቸው። በኃይለ ሥላሴ ጊዜ የመጫቱ ለማ መሪ ነበሩ። መፈንቅለ መንግስት መጫናቱ ለማ እንግዲህ
ቅድም እንዳልኩ በ1960ዎቹ ውስጥ በየቦታው ሳይመካከሩ ኦሮሞዎች እንቅስቃሴ ጀምረው ነበር። ሐረርጌ ውስጥ አፍረንቀሎ የሚባል እንቅስቃሴ አፍረንቀሎ ማለት 4 የቀሎ ጎሳዎች ያሉበት እንቅስቃሴ እኛ አንድ ነን በጎሳ ያጣሏቸው ነበር እኛ አንድ ነን ባህላችንን እናሳድግ የሚል እንቅስቃሴ በምዕራብ ሸነንጊቤ የሚል የሸነንጊቤ ንጉሶች እንቅስቃሴ ሻዋ ውስጥ እንደምታገው የነበሩት የኦሮሞ መኳንንቶች አካባቢያቸውን በትምህርትና በልማት ለማቋቋም የጅባትና ሜጫ የቱለማ መረዳጃ ድርጅት ነበራቸው። አሁን ሞር ፖለቲካሊ ኮንሺየስ የሆኑ ግለሰቦች መግባት ጀመሩ። እንደነ ኃይለ ማርያም ገመዳ የነበሩ የህግ ባለሙያዎች እንደነ በቀለ ነዲ የነበሩ ከመጊል ዩኒቨርሲቲ ተምረው የመጡ ምሁራኖች ወደ ውስጥ እየገቡ መጡ ማለት ነው። ስለዚህ ምን አለ መሰለ በአካባቢያችን የልማትና እድገት መጓተት የድንቁርና ብቻ ምክንያት ሳይሆን የፖለቲካ ምክንያትም ሊኖረው ይችላል። ስለዚህ ችግሩን መፍታት የምንችለው አንድ በሆነ መልኩ መንቀሳቀስ ነው ሲል መጫና ቱለማ እንደምታውቀው ሸዋ ውስጥ ያለው ወደ ሰላሌ ያለው በአብዛኛው ቱለማ ማህበረሰብ ነው። በቱለማ ትልቁ የኦሮሞ ጎሳ ነው። በዛ ውስጥ ማአት ጎሳዎች በውስጡ አሉ ማለት ነው። መጫ ደግሞ ይሄ ምዕራብ እንዳለ የአምቦን ጨምሮ መጫ ይባላል። ሌላው ደግሞ የወለጋውን በመጫ ስር ያለ እነዚህ መጫና ቱለማ ዩኒቲ ነው የፈጠሩት። ከዛ ይሄን ፈጥረው የልማት ስራ እየሰሩ ያሉ ባለበት ሁኔታ ወደ ኦሮሞ የማሳደግ እንቅስቃሴ ወደ አርሲም ኤክስፓንድ የማድረግ ወደ ሐረርጌም ኤክስፓንድ የማድረግ እንቅስቃሴ ነው ያደረጉት። እንግዲህ እነዚህ እንቅስቃሴዎች ሁለት ነገር ፈጠሩ። አንደኛው የነበረውን ስርዓት ማስደንገጥ ጀመሩ። የነበረውን ስርዓት ከማስደንገጥ የተነሳ ይሄ ነገር መዳፈን አለበት የሚል በጣም ጨካኝ የሆነ እርምጃ መውሰድ ጀመሩ። እነ ማሞ ዘመርን እና ኃይለ ማርያም ገመዳን መግደላቸው መጀመሪያ ከዛ በፊት ራሳችን ተደራይተን ይሄን ስርዓት ትንሽ ጫና ካደረግንበት ስርዓቱ የህዝባችንን ጥያቄና የህዝባችንን ልማት ያሳድጋል የሚል ገመት ነበራቸው። በልማት ድርጅት ሲንቀሳቀሱ መመታታቸው ደግሞ ምን አመጣ? ይሄ ስርዓት ካልተለወጠ በስተቀር ምን ፈልገው ነገር መስራት አንችልም ወደሚልበት ተንቀሳቀሱና ጀነራል ታደሰ ብሩ ወደ ገለምሶ ከተገፉ በኋላ ገለምሶ እንዳውም ትልቅ እድል ሰጣቸው። ምንድነው የሰጣቸው? ከሚያውቁበት አካባቢ አንስቶ አስቀድሞንም መጠነ ሰፊ እንቅስቃሴ ያለበት ገለምሶ ካወቀው ወደ ባሌ ለመሄድ ሜቢ ወደ 100 ማይል የሚርቅ ነው ከራቀ ነው። ሐረርጌ ውስጥ ነው፣ ምዕራብ ሐረርጌ ውስጥ ነው። ከምስራቅ ሐረርጌ ጋር ግንኙነት አለው። ጋራውን ወጣ ካልክ ደግሞ ወደ አዲስ አበባ ለመምጣት በጣም ቀላል ነው እና ሴንትራል የሆነ ሎኬሽን ላይ ያስቀመጠው ማለት ነው። ጀነራሉ እዛ በቁም ስር ነበሩ። እዛ ከነበሩ የኦሮሞ አዛውንቶች ጋር በመገናኘት እዛ አካባቢ ሲንቀሳቀሱ የነበሩ የኦሮሞን ታጋዮች ጋር በመገናኘት አዲስ አበባ ላይ የሚንቀሳቀሱት ልጆች ደግሞ አስቀድሞም ስለሚያውቋቸው አያያዟቸው ማለት ነው። ይሄንን በማያያዝ በ1973 የኦሮሞን የትጥቅ ትግል ላውንች ለማድረግ ሴንትራል ኮሚቴ በማቋቋም በነባሮ ቱምሳ ስር ያለ ጀነራል ታደሰ ብሩ እንዲያቋቁም አደረጉ ማለት ነው። ይሄን እያደረጉ ይያሉ ባሌ ሲታገሉ የነበሩት ልጆች ደግሞ እንደነ ጃራ ባገዳ የነበሩ መጫቱ ለማውስ ደግሞ የነበሩት እንደነ ሀጂ ሁሴን ሶራ የነበሩ ግለሰቦች ክራክዳውኑ ሲመጣባቸው ወደ ሚድል ኢስት ሄደው እዛ ትጥቅ ትግል ትሬን ራሳቸውን እያደረጉ የመጡበት ሂደት ነው ያለውና በየቦታ ሲደረግ የነበረው እንቅስቃሴ ወደ አንድ ቦታ ማተመም ጀመረ። በምስራቅም በምዕራብም ተጀመረ። ከዛ እንግዲህ 74 አካባቢ ላይ የትጥቅ ትግሉን እና ለሞቂልቱ ሄደው ወደ ጋርሙሎ እንትን ወደ ቁባ ቆርቻ ላይ ጀመሩት። ከዛ ጃራስ ከእስር ቤት ሲመጣ ደርግ ወርቆ ነበረ። አሁንም እነ ጀነራል ታደሰም ያው ተገደሉ ከመጡ በኋላ ጃራ ወታደሩን ትጥቅ ትግሉን ሐረርጌ ውስጥ ጀመረው። እሱ ያን እንደጀመረ የሶማሌ ጦርነት ተከፈተ። የኦሮሞውን ማህበረሰብ ሂዱ ዛያድ ባሬ አብዷልና መሳሪያ ሁሉንም እያስታጠቀ ነው ተሸከሙና ነው አላቸው። ተሸክሙ መጡ። ከሶማሌም ከደርግም ጋር እየታገሉ ትግሉን በማጠናከር የቀጠሉበት ሁኔታ ነው ያለው። ከዛ አዲስ አበባ ውስጥ ከደርግ ጋር ሲሰሩ የነበሩ የኦሮሞ ልሂቃን ደግሞ ከደርግ ጋር ሲጣሉና ደርግ ሲያጠቃቸው ኦልሬዲ አንደርግራውንድ ኦነግ ስለነበራቸው ማለት ነው ትጥቅ ትግሉ ውስጥ ከነበሩት ልጆች ጋር ግንኙነት ስለነበራቸው ደርግ ሲነካቸው ወደ ኦነግ መቼ ነው በዚህ መሀል የተፈጠረው? የቱ ጋር ነው ኦነግ? የመጀመሪያው እንደ እንግዲህ የተለያዩ ቡድኖች ኦነግን እየመሰረቱ ነበረ። ኢቮልቭ ነው ያደረገው ኦነግ። በግልጽ ይሄን ቀን ነው ለማለት አልችልም። መጫቱ ለማሲዘግ ማለት የኦሮሞ እንቅስቃሴዎችን ነው ስትነግረኝ በየቦታው ነበሩ፣ ግን አንድ ድርጅት ሆኖ ኦነግ ተብሎ የወጣበት መሰለህ እንደኔ አነባበብ
አልነበርኩም እንግዲህ እኔ እንደኔ አነባበብ መጫቱ ለማ ሲዘጋ ቀጣዩ የትግሉ ምዕራፍ እንዲያጠኑ የተቋቋሙ የምሁራን ቡድኖች ነበሩ አዲስ አበባ ውስጥ በብዛት በነባሮ የሚመሩት ማለት ነው። የባሌው ትግል ሶማሌ ለውጥ በመምጣቱ በመክሸፉ የተነሳ ቀጣዩን ትግል ከሶማሌ ባለፈ ሌላ ድጋፍ ማግኘት አለብን ብለው ወደ ሚድል ኢስት የሄዱ ልጆች ነበሩ 60ዎቹ 67 68 69 አውሮፓውያን አቆጣጠር ጊዜ እነዚህ ልጆችም እዛ አካባቢ የኦሮሞ ድርጅት ይመሰርታሉ ትጥቅ አኳየር ለማድረግ ትሬኒንግ አኳየር ለማድረግ እነ ሀጂ ሁሴን ሶራ እነ ኤለሞ ቂልጡ እነ ጃራ ማለት ነው። እዚህ አዲስ አበባ ውስጥ ያሉት በተለይ ጀነራል ታደሰ ብሩ እንደ ማስተር ማይንድ የሚያደርጋቸው ልጆች አብረው ሆነው አይዲያውን ዲቨሎፕ ያደርጋሉ። በግልጽ መናገር የምንችለው 73 ላይ ይሄንን በየቦታው እየተደረገ ያለውን ትግል በማከለ መልኩ ለማራመድ ፖለቲካል ፕሮግራም እና ስትራቴጂ ማውጣት አለብን ብለው 73 ላይ ኮሚቴ አዶ ኮሚቴ ተቋቁሟል። እዛ ደማስከስ እና ሌላ ቦታ የሚያቋቋሙት ልጆች መጡ። እንግዲህ ኦነግ ፋንክሽናል ሆኖ እነዚህ ሁሉም አንድ ላይ ኢንቲግሬትድ ሆነው ስራ የጀመሩ 78 ነው። 76 ኮንግረስ አደረጉ። 76 ላይ የስትራክቸራል ዩኒፊኬሽን ያደረጉት 76 ላይ ስትራክቸራል ዩኒፊኬሽን ያደረጉት ግን ፋንክሽናል የሆነ በአጠቃላይ በአንድ እዝ ስር የገቡት 78 ላይ ነው። 78 ማለት እነ ኢጫት ውስጥ የነበሩ ልጆች መይሶን ውስጥ የነበሩ ልጆች ከመንግስት ወጥተው ሲሄዱ በአጠቃላይ ምስራቅ እዝ ላይ በአንድ ጦር ስር በአንድ ድርጅት ስር 77 78 መጨረሻ ላይ ኦነግ አንድ ሆኖ እንደ አንድ ድርጅት መንቀሳቀስ የጨመረው እዛ አካባቢ ነው። ግን መስራታው እንዳልኩ ወደ ኋላ አንድ 7 6 አመት ነበረ መስራታው ሂደቱ ተንተስ ከዛ በኋላ ምን ሆነ ተመሰረተ። እንግዲህ ከዛ በኋላ የኦነግ ሰዎች በጉዳዩ ላይ በደንብ ብዙ ጊዜ ታጠናለህ ታቃቸዋለህ ተመራመራለህ እንደሚል እንግዲህ አየህ የትጥቅ ትግሉ እድለቢስ ነበር ማለት ይችላል። እሱን ሲያደርጉ የነበሩ ሰዎች አንደኛ መጀመሪያ ትሬኒንግ የወሰዱ ወደ 41 የሚሆኑ ልጆች በኖርዝ ኮሪያ ነው አክቹአሊ ትሬኒንግ የተደረጉት ሚድል ኢስት ላይ እና በሶማሊያ አቋርጠው እንትሩን ሊያቋቁሙ ነበር። የትጥቅ ትግሉን ለማቋቋም ሲመጡ የጀልባ ድራይቨሩ ባደረገው ስህተት ሶማሊያ ውስጥ ገቡ። ሶማሊያ ሲደርሱ መንግስት ተለውጧል። 5 አመት አሰራቸው። መንግስት እኛ ሶማሌ ነን በሉ ነው። አይ እኛ ሶማሌ አይደለን። መንግስት እንደምታውቀው ያ የሶማሌ መንግስት እስከ አዋሽ ድረስ የኔ ነኝ የሚልበት ሁኔታ ነበርና እኛ ይሄን አንቀበልም አሉት። 5 አመት እነሱን አሰራቸው። ያ በ5 አመት ትግሉ ወደ ኋላ አጎተተው ማለት ነው። እነሱ ከእስር ቤት ወጣው መጣው ትጥቅ ትግል ሲጀምሩ ንጉሱ ወደቀ። አብዮት አገሪቷን አጥረቀለቀ ማለት ነው። በዚህ ጊዜ ከአብዮቱ የሚገኙ አንዳንድ ጥቅሞችን ለመጠቀም ለሂቃኑ በተለይ በመሬት ለህዝቡ ማከፋፈል ላይ መሳተፍ ጀመሩ ማለት ነው። ደርግ